አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እንዲሁም የሌላ እምነት ተከታዮች ወገኖች ሰላም ብያለሁ ማለት ነው። ዛሬ ይዤ የመጣሁት ቪዲዮ ስለነዚህ ሁለት ጀግኖች ማለት ነው፣ ልዑል እና ዘላለም ተመስግነው የማይበቃቸው ጀግኖች ማለት ነው። በቃ ኢትዮጵያ ውስጥ እንደነሱ ያሉ ብዙ ጀግኖች ቢኖሯት አገራችን ሰላም በሆነች እና ከብዙ ችግር በዳነች ብዬ ተመኘሁ ማለት ነው። እና መቼም አንዳንድ ሁሉም ኢትዮጵያዊ ራስ ወዳጅ ነው ማለት አይቻልም። አገሩን፣ ሕዝቡን፣ ህብረተሰቡን የሚወድም እንደነሱ አይነት ወጣቶች አሉና እነሱን ከመጠን በላይ በማመስገን እጀምራለሁ ማለት ነው። ብዙዎቻችሁ እንደኔ ቪዲዮ ሳይለቁ ሲቀሩ ሲጠፉ፣ በተለይ በጣም ከባድ ኬዝ ይዘው በጠፉ ሰዓት የምትጨነቋላችሁ ጥያቄ እዚህ ጋር ማለት ነው። በጣም ነው እኔ በቃ በተለይ ከአሱር በኋላ ስገባ ሲወጣ ካሁን ተለቀቀ እያልኩ ሳይለቀቅ ሲቀር ደግሞ ወይኔ ጉዴ ላለው ማለት ነው። በቃ የሆነ ችግር ደርሶባቸው ነው ወይንስ ምንድን ነው ብሎ የሚጨነቃለ ካላችሁ ላይክ አድርጉ ማለት ነው። ስቀጥል አብዛኛውን የሚይዙት ኬዞች የነሱ ኬዞች በጣም ከባባድ ናቸው። ግን ከማረሳቸው ኬዞቻቸው ውስጥ አሁን የያዙት ኬዝ ከ4 ወር በላይ እየፈጀባቸው ያለው የመስፍን ጉዳይ ማለት ነው። በህይወቴ መስፍን የሚባል ዘመድ እንኳን እንዳይኖረ የተመኘው ማለት ነው። መስፍን የሚባል ስም የያዘ ሰው ባገኝ ሰላም ልዕል አይመስለኝም። እናንተስ? እኔ እንጃ በጣም ነው ያስጠላኝ ይሄ ስም ማለት ነው። ያው አንድ መስፍን ባጠፋ ሁሉም መስፍኖች እንደሱ ናቸው ማለት አይቻልም። ግን እኔ እንጃ እንደዛ አይነት ዘመድ ቢኖረኝ ሰላም ምለው አልመሰለኝም ሳስበው ማለት ነው። በቃ መስፍን የሚባል ስም ነው ያስጠላኝ። እና ደግሞ የትዕግስት ኬዝ፣ እነዚህ ሁለት ኬዞች በጣም የሚያሳዝኑና ከባድ ያኔ ቤተሰብ የሌላቸው ልጆችን ነው በብዛት እንደዚህ መጥፎ ችግር እያደረሱባቸው ያለው እና የትዕግስት በጣም ሲያሳዝነን ነበር። ሁላችንም ዱዓ ስናረግላት ነበር፣ ሲጸለይላት ነበር። አልሐምዱሊላህ በሰላም መታ፣ ያው በሰላም በእነሱ ትግልና ሩጫ ህይወቷን እየመራች ትገኛለች ማለት ነው። ያው ሁለቱ ባንዱ ነው የያዙትን ብቻ ነው መጥቀስ የምፈልገው ማለት ነው እንጂ ለየብቻቸው ብዙ ከባባድ ኬዞችን አስተናግደዋል። ግን ሁለት ባንዱ ነው ሰርተው በሰላም ያጠናቀቋቸው እነዚህ ነው ማስታውሰው ማለት ነው። እና ያው ትዕግስት አልሐምዱሊላህ ዛሬ በሰላም እየኖረች ነው ማለት ነው። እነዚህ ልጆች ደግሞ የአሁኖቹ አዲሱ ኬዝ ማለት ነው የማህሌትና የወንድሟ በጣም ከትዕግስት በላይ ደግሞ የሚከብድ የሚያሳዝን በቃ እነሱም ባየኋቸው ስለ እነሱ በሰማ ቁጥር እንባ የሚመጣ ልጆች ናቸው ማለት ነው። እና ሱብሃንአላህ አላህ ሙሉ ጤናችሁን መልሶላችሁ ሁለታችሁም ለሀገር የምትጠቅሙ ልጆች ትመስሉኛላችሁ። በቃ እንደው እኔ እንጃ ብቻ ብዙ ነገር ለኢትዮጵያ በረከት የምታበረክቱ ልጆች ሆናችሁ ዘራችሁን አባስታችሁ የምትኖሩ ልጆች እንድትሆኑ መኝላችኋለሁ ማለት ነው። ለእኑ በዚህ እድሜያችሁ ያሳለፋችሁት ችግር ከምንም በላይ ከባድ የሆነ ችግር አሳልፋችሁ ነው እና እንደዚህ በህይወት ተርፋችሁ እዚህ ቦታ በእነዚህ ልጆች ምክንያት ልደርሱ የቻላችሁት እናንተም የእነሱን ልፋት ከንቱ እንደማታስቀሩ ተስፋ አለኝ። አላህ ደግሞ ችግሩን በሰላም ተፈጽሞ ይሄ የቀን ጅብ የቀንም የሌሊትም ጅብ የሆነ ሰውዬ ደግሞ ተይዞ ምንም ችግር ሳያደርስ በሰው ላይ ተይዞ ቅጣቱን አግኝቶ ሁሉም እሰይልል በደሌን በአይን ያሳየኝ በአይን አይቼ በደል የተበደልኩትን ተካስኩኝ የሚል ያደርጋቸው ማለት ነው። የብዙ ሰው በደል አለበት እጁ ላይ ማለት ነው። የብዙ ሰው ደም አለበት እጁ ላይ እና እንግዲህ ከእህት የቀረበ የለም። እህቱን እንኳ ደም እንባ ያስለቀሰ ሰው ነው እና በጣም እፈራለሁኝ ይጎዳችኋል ብዬ እናንተን አሳጣን ማለት ብዙ ነገር አሳጣን ማለት ነው እና ወንድም ልዑልና ዘላለም አላህ ከመጥፎ ሰዎች ይጠብቃችሁ፣ ጥሩ ሰዎችን ያብዛላችሁ። አሁን እየሰራችሁት ያለው ኬዝ ላይ ግን ብዙ ሰዎች እየሸጧችሁ እንደሆነ እያሰብኩኝ ነው ማለት ነው። እናም ደግሞ አንድ ሰው
አንድ ሰው ሸጣችሁና ሁሉም ይሸጣችኋል ማለት አይደለም። ቢሆንም ግን ራሳችሁን ተጠንቅቁ፣ ጠብቁ፣ ሁሉም ቦታ ላይ ማለት ነው። በተረፋ ላይ ጠብቃችሁ የሰው ልጅ ራሱን ጠብቆ አያድንም ማለት ነው እና ያው ከፈጣሪ የሚገዛ ሲኖር ነው እሱ ይጠብቃችሁ ማለት ነው። እናም ያው ያመስፍን ነገር እያበቃለት ነው። ኢንሻአላህ በቅርቡ ተይዞ እናየዋለን ብዬ ተስፋ ላይ ማለት ነው። ግን ከመያዝ በፊት ራሱ ፎቶ መለጠፍ አለበት። ፎቶውን ደግሞ በእናንተ ዩቱብ ቻናል ብቻ ሳይሆን በእናንተ ዩቱብ ቻናል መለጠፍ አለበት። እንደገና ደግሞ በቲቪ ኢትዮጵያ ሕዝብ በሚከታተልበት ዋና ቲቪ እሱ ፎቶ መለጠፍ አለበት ማለት ነው። ይሄ ነገር ህግ የያዘው ሰው ነው። ህጋዊ ክትትል ነው እያደረጋችሁ ያላችሁት። ስለዚህ በኢቲቪ ራሱ መለቀቅ አለበት ማለት ነው። ላይኑ በሄደበት አካባቢ ያገኘው ሰው በቁጥጥር ስር እንዲያውለው ማለት ነው። ላይኑ እንዳይጥ እየተሽለኮለከ የሚያመልጠው ፎቶ ስላልተለጠፈ ነው እንጂ እስከዛሬ በግልጽ ታይቶ ኖሮ ላይኑ የኢትዮጵያ ሰው ደግሞ ሁሉም ዩቲዩብ ተከታታይ አይደለም። ቲቪ ግን ሁሉም ቤት ይኖራል። ሁሉም ቤት ባይኖር በተለይ ወደ ገጠር አካባቢ መብራት ያለበት አንዳንድ ቤቶች ላይ ይኖራል። ተሰብስበው ነው የዛ አካባቢ ሰው ደግሞ የሚያውና ሰውየውን እንዳጋጣሚ የሰውየው ማንነት ሲነገራቸው አሳልፈው ለህግ ሊሰጡት ይችላሉና መለጠፍ አለበት። እዚህ ጋር ልዑል ባለፈው ያልከው አለ ማለት ነው። ለወደፊት ልጆቹ አንገታቸውን ደፍተው እንዲሄዱ አናደርግም የሌባ ልጅ እየተባለ የነፍሰ ገዳይም ልጆች ናቸው። እንኳን የሌባ ልጅ ቀርቶ ሰው በስራው ነው የሚጠራው እንጂ ባልሰራው አይደለም። ደግሞ የሰራው አባታቸው ነው። ዞሮ ዞሮ አባት ባጠፋው ልጅ አይወቀስም። ሆኖም ግን ያ ለልጆቹ ማሰብ ያለበት ወላጃቸው እንጂ እኛ የኢትዮጵያ ህዝቦች አይደለም። ይሄ ሰው የኢትዮጵያን የሰረቀ የዘረፈ ሰው እንጂ ግለሰብ ብቻ አይደለም። ሙሉ ኢትዮጵያን ያበላሸ ሙሉ ኢትዮጵያን የዘረፈ ግለሰብ ነው ማለት ነው። ሙሉ የኢትዮጵያን ወጣት እንዳበላሸ መቆጠር አለበት እና ዋናው ደግሞ ከፎቶ ለጥቆ እሱ የሚያስተምሩበት ዩኒቨርሲቲ መታወቅ አለበት ማለት ነው። እና ብዙ ልጆቻችን እዛ ዩኒቨርሲቲ ውስጥ እየገቡ ተበላሽተዋል ማለት ነው እና ማጣራት አለብን። በየቦታው ለካ ለገንዘብ ያደሩ የሚሆኑት ከየቦታው የመጡ በየቦታው አንዳንድ ቦታዎችን ሁሎቹንም ገንዘብ ይበላሉ ማለት አይደለም። በገንዘብ የሚገዙ ወዳደሮች ያፈራ ነው። እንደዚህ አይነት ዩኒቨርሲቲ ውስጥ እየተማሩ ነው ለካ ማለት ነው። እና ብዙ ወጣቶችን ያበላሸ ሙሉ ኢትዮጵያን እንዳበላሸ ነው የሚቆጠረው። ይሄ ሰውዬ እንደዘረፋትም ኢትዮጵያ ሙሉ እንደዘረፋት ነው የሚቆጠረው። እና ቪዲዮው በኢቲቪ መለቀቅ አለበት። ማንኛውም ህዝብ እንዲያውና ለመንግስት አሳልፎ እንዲሰጠው። እንደገና ደግሞ የራሴ አስተያየት ነው ይሄ። የተማረበትን ቦታ ማወቅ እና የሚያስተምርበትን ቦታ ማወቅ አለብን። ላይኑ ከዛ ትምህርት ቤት የወጡ ጎበዝ ተማሪዎች አንድ ጤነኛ አልተገኘም እንዳኛችሁት ማለት ነው። ደግሞ የሚያሳድደው የደሃ ልጆች የሆኑትንና በገንዘብ መግዛት የሚችሉትንና በጣም ፋስት የሆኑ ተማሪዎችን ነው። አንድ ሰነፍ ተማሪ እስካሁን ከዛ ትምህርት ቤት አመጣን ያለ የለም። ሁሉም በጣም ጎበዝ ሰቃይ ተማሪዎችን እየመረጡ ነው ያበላሸው ማለት ነው። ስለዚህ ኢትዮጵያን እንዳበላሸ ቁጠሩት ማለት ነው። ሰው የሚማረው ራሱንም ሀገርንም ለመለወጥ ነው። እሱ ግን ያደረጋቸው ራሳቸውንም ሀገርንም እንዲያበላሹ አድርጎ ነው የሰራቸው ማለት ነው። የገነባቸው እና በአደባባይ ድሮ ቤተሰቦቻችን የሚያወሩት ህግ አለ ማለት ነው። እገሌ አደባባይ እገሌ ተሰቀለ የሚባል እንሰማለን። በእኛ ዘመን ባይደርስ ማለት ነው። እሱ ግን እዛ አደባባይ ላይ ተሰቅሎ ለሁሉም መቀጣጫ መሆን አለበት። እዚህ ጋር የአንድ ሰው ንብረት አይደለም የሰረቀው። እንደ ማንኛውም ሌባ አይደለም ማንጅራት መቶ ሰርቆ የጠፋ ይሄ ሰው ማለት ነው። የስንት ህብረተሰብ መተዳደሪያ የሆነ የስንት ሰው ህዝብ ንብረት ነው የዘረፈው። እሱንም ህይወት እያጠፋ የእነዚህ ልጆች እናትና አባትም የገደላቸው እሱ ነው የሚሆነው ማለት ነው። ልክ ልጆቹን እንዳፈነ በድንገት ነው የሞቱት ተብለዋል፣ እናታም አባታቸውም። ስለዚህ እሱ የእሱ እጅስ ቢኖርበት ማለት ነው እዚህ ጋር እና ይሄን ነገር እንዲደረግ የራሴ የግሌ አስተያየት ነው ማለት ነው። ግን የዚህ ሰውዬ መጨረሻ ወይ ራሱን አጥፎ ካልተገኘ ወይ መያዣው ላይ እናንተን አጥፍቼ እጠፋለሁ ብሎ እናንተን እንዲያጎዳችሁ የምፈራው እናንተን ብቻ ነው። ይሄ ሰው ብዙ መተኮስ እና ለመተኮስ መቻል የሚችል ሰው ይመስለኛል ማለት ነው። ይህን ያክል ወንጀል ሲሰራ አንድ ነገር በደንብ ሳይሰለጥን አይደለም፣ ሁሉንም ነገር አጥንቶና ሰልጥኖ ነው የገባበት እና ስለዚህ
አጋጣሚ የሰው ፊት ለፊት ቢያችሁ እናንተን ይዞ ለመሞት እንትን ይላል ይጠራል ማለት ነው። እርግጠኛ ነኝ እዚህ ቦታ ያደረሳችሁ እናንተ ስለሆናችሁና እባካችሁ ራሳችሁን ከሰው ፊት ዘላችሁ አትግቡ፣ ተጠንቀቁ። ለኢትዮጵያ ታስፈልጓታላችሁ። በቀጠለ ደግሞ በአደባባይ መሰቀል አለበት ይሄ ሰው ማለት ነው። እንደ ማንኛውም 20 ዓመት ጽኑ እስራት ምናምን ተብሎ እንደገና ደግሞ ምንድነው ምህረት ምንድነው ተባለ ተብሎ ደግሞ መልሶ ተለቆ መልሶ እንደገና ኢትዮጵያ እንዳያጠፋ ታደርጉ። ይሄ ሰውዬ መቼም አይማርም። ተምሮ ካሁን በኋላ ያለውም ተምሮ ወጥቶ ሰላማዊ ሰው ሆኖ ሰርቶ ይቀየራል የሚል እምነት የለኝም፣ አይኖርምም ማለት ነው። መጥፋት ነው ያለበት ሰውየው ማለት ነው። ህዝብ የሚያጠፋ ሰው መጥፋት ነው ያለበት። ስንት ሰው ገሏል በዛ ላይ ማለት ነው። እና አውዝ ቢላ ምን ሸይጣን ረጅም ሰይጣን ማለት ነው የሚሉት እኮ የተያዙት ሁሉ እሱ ማለት ሰይጣን ማለት ነው። የሰይጣን ቁራጭ ማለት ነው እንደሚሉት ሰይጣን ነው። ስለዚህ እኛ ከሰይጣን ጋር የመኖር እድል አንፈልግም ማለት ነው። ጨርሱልን ሰውየውን፣ ያን እሱም በህዝብ ፊት ማለት ነው ብቻውን። እና ራሳችሁን ጠብቁ። እሱ በሚገኝበት ሰዓት አማና አጥፍቷችሁ እንዳይጠፋ ፈራለሁ ማለት ነው እናንተን። በተረፈ እናመሰግናለን። ቀጥሉ። በገንዘብ የማትሸጡ የማትደራደሩ ውድና እንቁ ወንድሞቻችን ናችሁ እና እንኳን በ10 ሚሊዮን 10 ትሪሊዮን ቢያቀርብላችሁ የማትሸጡና የማትደራደሩ ወንድሞቻችን ስለሆናችሁ ያላቀረበላችሁ ነገር የለም ማለት ነው። መደራደሪያ ግን እናንተ ወደፊት ወደ ስራችን እንጂ ወደ እናንተ አንጠጋም ብላችሁታልና መጨረሻውን ነው የምፈራው ማለት ነው። ኢንሻአላህ በኢዝኒላ መጨረሻው ላይ አላስ እንደማይወጣ ከዛ ቦታ ካወቀ ራሱን ያጠፋል ብዬ ተስፋ አለኝ ማለት ነው። ግን ይዟችሁ እንዳይሞት ግን ጥንቃቄ እንድታደርጉ እመክራለሁ ማለት ነው። የእናንተው አድናቂና ተከታታይ እህታችሁ ነኝ። አመሰግናለሁ። የመልእክቴ ከደረሳችሁ ደግሞ እሰየው፣ ካልደረሳችሁም የደረሰው ሰው ይስማው ማለት ነው። ሰብላይክ እንዲሁም ሸር አድርጉልኝ። አመሰግናለሁ።